ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን አጫጭር ዘገባዎች ይዘን መጥተናል። በቅድሚያም አርዕስተ ዜናዎቹንም በአረመኔው አብይ አህመድ አገዛዝ በደቡብ ወሎ ዞን ወግዲ ወረዳ የግለሰብ መኖሪያ ቤት የድሮን ጥቃት መፈጸሙም ተሰማ። ዘር አጥፊውና አረመኔው የመከላከያ ኃይል 6 ንጹሐንን ምላስና ብልትን ቆርጦ መረሸኑም ተረጋገጠም። ራሱን ጥምር ጦር ብሎ የሚጠራው የብርሃኑ ጁላ ሰራዊት በአግባቡ ሲወቃ መዋሉም ተሰምቷልም። ክቡራትና ክቡራን አድማጭ ተመልካቾቻችን እነዚህና ሌሎች አጫጭር ዘገባዎችን በዝርዝር የምናስደምጣችሁ ይሆናል። ቻናሉን ላይክ፣ ሸርና ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ እንላለን። አብራችሁን ቆዩም። በአረመኔው አብይ አህመድ አገዛዝ በደቡብ ወሎ ዞን ወግዲ ወረዳ የግለሰቡ መኖሪያ ቤት ላይ የድሮን ጥቃት መፈጸሙ ተሰምቷልም። በራፋለ እንደው ምንድነው? ደህና ነው ግን ሰው ገና ምን አመጣችሁ? ሰው ደህና ነው። የአብይ አህመድ አገዛዝ አረመኔያዊ አገዛዝ ህዳር 14 ቀን 2018 ዓ.ም ደቡብ ወሎ ዞን ወግዲ ወረዳ አብዩ ጎርባ የተባለች ታዳጊ ከተማ ላይ ባይራክታር ቲቪ 2 የተባለ ቱርክ ሰራሽ ድሮን ጥቃት የፈጸመ ሲሆን ጥቃቱ የተፈጸመው በአንድ ግለሰብ መኖሪያ ቤት ላይ ነው ተብሏልም። አንዳንድ ቦታ እየጨሰ የድሮን ጥቃቱ ከቀኑ 8 ሰዓት ከ10 አካባቢ የተፈጸመ ሲሆን ጥቃቱ የተፈጸመበት ግለሰብ ሁኔታውን ሲገልጽ ወትሮም እኔም ሆነ ባለቤቴ ቤታችንን አንለቅም ነበር። ዛሬ ማለዳ ግን አላህ በምክንያትም ትረፉ ሲለኝ ባለቤቴም በአባታቸው ስለታመሙ ጠይቀሻቸው ነኝ አልኳትና ሄደች ይላልም። እኔም ለአጨዳ የደረሰ ጤፍ ስላለኝ እሱን ለማየት ወደ እርሻ ሄድኩኝ ይላልም። በሁኔታው እየተገረመ በጥቃቱ ቤትና ንብረቱ የወደመው ግለሰብ ስለሆነም ድሮኑ በጣም የረቀቀ ቴክኖሎጂና ማጥቃት ያለበትን ለይቶ የማያውቅ ቢሆንም የብልጽግናው አገዛዝ ግን በዚህ መልኩ የግለሰብን መኖሪያ ቤት ላይም ጥቃት በመፈጸም የታጠቀውን ፋኖን ሳይሆን የአማራ ሕዝብ እንደ ሕዝብ እየጨፈጨፈም ይገኛልም። በሌላ ዜና ዘር አጥፊውና አረመኔው የመከላከያ ኃይል 6 ንጹሐን ምላስና ብልትን ቆርጦ መረሸኑም ተነግሯልም። በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ክፍለ ጦር 44ኛ ክፍለ ጦር በተደረገ ተጋድሎ ብዛት ያላቸው ቁጥር ክላሾችና ተተኳሽ ሲማረኩ ከ20 በላይ የአሸባሪው ቡድን አባላት ተወግደዋል ተብሏልም። ዛሬ ህዳር 14 2018 ዓ.ም ከሰከላና ከቡሬ በሁለት አቅጣጫ በሌሊት በመንቀሳቀስ ለማፈን የሞከረው አረመኔ ቡድን በመልሶ ከበባ ተቀጥቅጧልም። ከአንገት እስከ አሽፋ በዘለቀው አውደ ውጊያ ጨፍጫፊና ዘራፊው መንግስታዊ ቡድን ሙትና ቁስለኛውን እያዝረከረከ በየጥሻው እየቀበራቸው ያሰበውን ሳያሳካ የጀግናውን ፋኖን ምትን መቋቋም ባለመቻሉ የጣለውን እየጣለ ወንበሬ ማርያም ተብላ የምትጠራው ቅድስት ቤተክርስቲያን ውስጥ በመመሸግ እንዳይወጣም ሆኖ ተከቦ ይገኛል ተብሏልም። በአጽንኦት አስበው ትርፍና ኪሳራን አገናዝበው የሚንቀሳቀሱት የግዙፉ 44ኛ ክፍለ ጦር ጀግኖች በአጽንኦት አስበው ትርፍና ኪሳራን አገናዝበው የሚንቀሳቀሱት የግዙፉ 44ኛ ክፍለ ጦር ጀግኖች ጥበብ አማካኝነት ተስቦ የገባው ዘራፊ ቡድን በከበባ ተቀጥቅጦ በደርዘን የሚቆጠር ክላሽ እያስረከበ 21 ሬሳና ብዛት ያላቸው ቁስለኞችን ተሸክሞ በቅድስቷ ቤተክርስቲያን መሽጎም እንደሚገኝ ተነግሯልም። የጀግኖቹ ምት መቋቋም ያልቻለው ወንበዴ ቡድን በአካባቢው ያገኛቸውን ንጹሐን አርሶ አደርና የከተማ ወጣቶችን አፍኖ በመውሰድ 6ቶችን አይናቸውን በማጥፋት ምላሳቸውንና ብልታቸውን በመቁረጥ አሰቃቂ በሆነ ሁኔታ
ረሽኗቸዋል ተብሏልም። በተመታን ቁጥር አማራን የሆነውን ሁሉ ሕፃንና አዛውንት ሳንለይ እንመታለን እያለ ሲያውጅ የከረመው አረመኔ ቡድን ፎክሮ ወደ ፋኖ ቀጠና ፋኖን ለማጥቃትም ቢመጣም ውጤቱ አባሉን እያንጠባጠበ ንብረቱን እያስረከበ ንጹሐን ላይ ጉልበቱን በማሳየት የለመደውን የዘር ማጥፋት እርምጃውን አጠናክሮም ቀጥሎባታልም ተብሏልም። በሌላ ዜና በቀን 14/03/2018 ማለትም በዛሬው ዕለት ራሱን ጥምር ጦር ብሎ የሚጠራው የብርሃኑ ጁላ ሰራዊት በአግባቡ መወቃቱ ተሰምቷልም። አፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ክፍለ ጦር 99ኛ ክፍለ ጦር በኢንጂነሩ ልጆች ሲወቃም ማርፈዱ ተሰምቷልም። ባለፈው በ12/03/2018 ዓ.ም በደንበጫ ወረዳ ዋድና አካባቢውን ለመውረር በሶስት አቅጣጫ ሲንቀሳቀስም በደንበጫ ፋኖዎችም መመከት መቻሉም መዘገባችን ይታወቃልም። የፋኖን በትር መቋቋም ያልቻለና ራሱን ጥምር ጦር ብሎ የሰየመ የእናት ጡት ነካሽ ሰራዊት በትናንትናው ዕለት በቀን 12/03/2018 ዓ.ም ባጣው ሰራዊት ላይ በመተካትና መጠነ ብዙ የሰው ኃይልና ዙ 23 በመያዝ በጭፍን ፖለቲካዊ ሰክሮ በአደንዛዥ ዕፅ አደንዝዞ ከዋድ ወደ የዘለቃ እንቅስቃሴ እያደረገ ሁለት ሞተሮቹን መቃጠልም የፋኖን እንቅስቃሴ የገታው የመሰለው የብርሃኑ ጁላ ሰራዊት እስቴቦጅና አኳትማ በሚባል ቦታ ፈንጠዝያ ላይ እያለ በሻለቃ ይርሰው ደምስ እየተመራ የገባው 99ኛ ክፍለ ጦር የኢንጂነር ክበር ተመስገን ልጆች ሬሳና ቁስለኛም ብቻ አድርገውታልም። ስጭኝ ያልሁሽ በርበሬ የሰጠሽኝ ቃሪያ እንዳሉት አባቶች ፋኖ ሌላ ንጹሐንን ማንገላታትም ሌላም ሆኖበታልም። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የነበሩን ዘገባዎች እነዚህን ይመስሉ ነበር። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ መሆናቸውን አትርሱ እንላለን። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ የበዛ የሞላ የተረፈና የተትረፈረፈ ይሁንላችሁ። ሰናይ ጊዜን ተመኘን።